ሰላም ዩቲዩብ እንዴት ናችሁ? በሌላ ቪዲዮ ተገናኝተናል። የሰሞኑ የፕሪሚየር ሊግ ሁኔታዎች ነገሩን የቀያየሩ አርሰናልን ችግር ውስጥ የከተቱ ማንቸስተር ሲቲን ደግሞ የበለጠ ወደ ዋንጫው ያቀረበ ጨዋታዎች ተደርገው ነበረ። በተለይ እርስ በርስ ያደረጉት ጨዋታ ከጨዋታውን በፊት ሲባል እንደነበረው ዲሳይሲቭ ይሆናል ተብሎ ነበር። ዲሳይሲቭም የመሆን አቅሙን አሳይቶ ያለፈ ጨዋታ፣ በጣም ጥሩ ፉክክር የተመለከትንበት ነገር ግን ጥሩ ፉክክር የምንለው ያው ጨዋታ ላይ ብቻ የነበረው ነው እንጂ ለአርሰናል የበለጠ ቴንሽን የሚፈጥር ለማንቸስተር ሲቲ ደግሞ ነገሩን በቀላሉ እንዲወጡት የሚያደርግ ማለትም ቀጣይ የሚኖሯቸውን ፊክስቸሮች በበለጠ ኮንፊደንስ እና መነሳሳት እንዲያደርጓቸው የሚያደርግ አይነት ጨዋታ የነበረበት ነው እና ስለዚህ ጨዋታ ሰርቻለሁ ቪዲዮ እሱ ላይ አላወራም። ግን ተመልሼ ምንድናቸው ችግሮቹ አርቴታን ከፔፕ ጋርዲዮላ ማንቸስተር ሲቲ ጋር የለየው የሚሉትን እንደዚህ አንድ ፋይን ማርጂኖች ስለሆኑ ትልልቅ ዲቴይሎች አይኖሩም እና ስለ እነሱ አንዳንድ ነገር ብቻ ለማለት ነው። የሆነ ነገር ላይ አተኩሬ ብቻ ነው የምናገረው። ስለ አርሰናል እና ማንቸስተር ሲቲ ሁኔታ በደንብ እንድናወራ የተገደድን ይመስለኛል። እኔ የሚያበዛውት ይመስለኛል እዚህ ዩቲዩብ ላይ ስለ አርሰናል ብዙ ጊዜ እያወራው እገኛለሁ። ስለ ማንቸስተር ሲቲ ስለ ቼልሲ ደጋግም ያላወራውበት ምክንያት አሁን ነገሮች እየለዩ ያሉበት ሁኔታ ስለሆነ አንድ ነገር ላይ ዝም ብሎ መደጋገም ጥቅም ስለሌለው፣ ግን የሁለቱ ኮምፒቲሽን በጣም አስገራሚ ደረጃ ላይ የደረሰበት ጊዜ ስለሆነ ስለ ሁለቱ በደንብ እንድናወራ ብዬ ነው። ቶፕ ፎሩ ያን ያክል አሁን አጓጊነቱ በጣም የጨመረበት ሰዓት አይመስለኝም። የቼልሲም የአቋም መውረድን ተከትሎ የማንቸስተር ዩናይትድ ደግሞ ባለፈው ካሸነፈ በኋላ ሊቨርፑልም አሁን በቅርቡ አሸንፏል አይደለ? ስለዚህ ደርቢውን የኤቨርተንን ጨዋታ አሁን የበለጠ ቼልሲ ከቻምፒየንስ ሊግ እየራቁ መምጣታቸው ግልጽ የሆነበት 5 ቲም ነው የሚሳተፈው። ደረጃም ተቀያየረ አልተቀያየረ ብዙ ኢምፓክት የሚኖረው ስላልሆነ ትልልቅ ጨዋታዎች ሲኖሩ ብቻ ስለ እነሱ እንድናወራ በሚል ብዬ የሁለቱ የበለጠ የተጋጋለበት ሰዓት ላይ ስለደረሰ ስለ እነሱ ማውራት ላይ አተኩር ያለው ግድም ስለሆነ ብዬ ነው። እነዛ ደግሞ የሚኖሯቸውን ትልልቅ ጨዋታዎች እየጠበቅን ማውራታችን የማይቀር ነው። ታዲያ ዛሬ ፔፕ ጋርዲዮላ እና አርቴታ ልዩነታቸውን እኔ ብዬ የማስበው ምንድን ነው፣ ሁለቱ ሮቴት የሚያደርጉበት መንገድ ስኳድ በጣም የተለያየ ነው ብዬ አስባለሁ። ምክንያቱም ጋርዲዮላ አንድ ተገማች ሆኖ መቅረብ በጣም የማይፈልግ አሰልጣኝ ነው። ስለ ሮቴሽን ስናወራ መቼም ሁለት አይነት ሮቴሽን እንደው ቀለል ለማድረግ ሁለት አይነት ሮቴሽን ብለን እንያዘው። ምክንያቱም ሮቴሽን አንደኛ የምናውቀው የስኳድ የተጫዋቾች መለዋወጥ ነው። ከጨዋታ ጨዋታ አንፕሪዲክተብል ለመሆን ሲባል አንድ ቡድን ከነበረው የለፈ ቤስት 11 የተወሰኑ የተጫዋቾች ለውጦችን አድርጎ መገኘት የተቃራኒ ቡድን ደግሞ ሁኔታ በደንብ በማጥናት የሚደረግ ነገር ነው ይሄኛው። ይሄ ግልጽ የሆነው ሮቴሽን ነው። ሮቴሽን ሌላኛው ሁለተኛው ምንድነው? ሜዳ ላይ ደግሞ የተጫዋቾቹ ፍሉዊዲቲ፣ ተጫዋቾቹ የገቡበት አይነት ሮል አለ አይደለ? ከሱ ሮል ውጪ ደግሞ ቡድኑ ችግር ውስጥ ሲገባ የሚያደርጉት የራሳቸው እንቅስቃሴም እንደ ሮቴሽን ሊቆጠር ይችላል እና ሁለቱ ላይ ብቻ ተኩረን ጋርዲዮላ እና አርቴታ ያላቸውን ልዩነት እንድናይ ስለፈለግኩኝ ነው። ፎሎ፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ፕሊስ አትርሱ። እንቀጥል እስቲ። አርቴታ ብዙ ጊዜ በዚህ ሲዝን ከዚህ ሲዝን በፊትም ሮቴሽን ላይ የተወሰኑ ጥያቄዎች ይነሱበታል። ጋርዲዮላ እንኳን እኔ ስታቱ ትክክል ይሆን አላቅም እንጂ በአቬሬጅ 4 ተጫዋች ምናምን ይቀይራል ይባላል ከሚኖረው ካለፈው ጨዋታ ለሌላኛው ጨዋታ ሲዘጋጅ እና ስታቱን ሜይ ቢ ዳውት ላደረገው ይችላለሁ፣ ግን ሮቴት በማድረግ የሚታማ አሰልጣኝ እንዳልሆነ ይታወቃል። ፍሬሽ የሆኑ እግሮች በቀጣይ ጨዋታ እንዲኖሩ አንፕሪዲክተብል ሆኖ ለመገኘት በሚያደርጉት ጥረት ጋርዲዮላ የተዋጣለት ነው እና አርቴታ ላይ ቢነሳም ይሄ ችግር ባለፉት ሲዝኖች ግን እንደ ኤክስኪውዝ ሊቀርብለት የሚችለው ነገር ምን ነበረ? የስኳድ ዴብዝ ወይም ደግሞ የቡድን ጥልቀት እንደ አንድ ምክንያት የሚነሳለት ጉዳይ ነው እና በዚህ ምክንያት አርቴታ ሮቴት ማድረግ ያስቸግረዋል ይባል ነበረ። ትክክለኛ ሀሳብ ነበር። ግን ዘንድሮ አርሰናል በተሻለ የስኳድ ጥራት እና ዴብዝ ተገኝቷል እዚህ ቦታ ላይ እና አርቴታ ታዲያ ለምንድን ነው አሁን ብዙ ጊዜ ሮቴት አድርጓል ለማለት ያስቸግራል? በተለይ ደግሞ የተወሰኑ ቦታውን ለምሳሌ ሚድፊልዱ የዙቢሜንዲ፣ ራይስ
የፉልባክ ቦታዎቹ የነ ቲምበር የነ ካላፊዮሪ አካባቢ በጣም ፎርስድ ካልሆነበት በስተቀር አርቴታ ይህንን ነገር ለማድረግ ይቸገራል እና ሮቴት አለማድረጋቸው አሁን ላይ ለደረሱበት ሁኔታ የዳረጋቸውም አንዱ ጉዳይ ሊሆን ይችላል ተብሎ ይታሰባል። ምክንያቱም አርሰናል ሃፍ ኦፍ ሲዝን በጣም ጥሩ እንደነበሩ ታውቃላችሁ፣ የዙቢሜንዲን ፐርፎርማንስ ጭምር ማለት ነው። ግን ጨዋታ በጣም እየበዛ በሄደ ቁጥር ፋቲግ ይኖራል። በቃ ግልጽ ነገር ነው። ይሄ ማንኛውም ተጫዋች ላይ የማይቀር ነገር ነው። ያ ፋቲግ የሄደ ሄድና ጉዳት ይሆናል። ጉዳት ባይሆን ራሱ ፐርፎርማንስ ሌት ድሮፕ እንደሚያደርግ መመልከት የምንችለው ነገር ነው እና አርቴታ በጣም የሚተማመንበት እንደው አውትፊልደሮቹን ብቻ እንደው ሴንተር ባኮቹንም ሳንቆጥር ብዙ የሚተማመንባቸው ተጫዋቾች እንዳሉ አሁን ጋብርኤል ማጋሌሽ፣ ሳሊባ ካልተጎዱ በስተቀር የሚቀመጡ አይነት ተጫዋቾች አይደሉም። ኮንሲስተንትሊ እንዲሰለፉ ያደርጋል። ዳቪድ ራያንም ጭምር እሱንም ጭምር ቲምበር፣ ካላፊዮሪ የማይጎዱ ከሆነ በጣም ፎርስድ ካልሆነ በስተቀር ሊጠቀማቸው የሚፈልጋቸው ተጫዋቾች ናቸው። ከጥራት አንጻር ትክክል ነው። ዙቢሜንዲ፣ ራይስ በጣም የሁለቱ ደግሞ በጣም የሚለየ ነው። ኤክስቴንሲቭሊ ነው በጣም የተጠቀማቸው። አንድ ስታት እየተመለከትኩኝ ኦፕታ የሚያወጣውን በፕሪሚየር ሊጉ በሁሉም ኮምፒቲሽኖች የፕሪሚየር ሊግ ተጫዋች ሆኖ በሁሉም ኮምፒቲሽኖች ሞስት ሚኒትስ ፕሌይድ ብሎ የመጀመሪያው ሶቦዝ ላይ ነው። ግን ከሶቦዝ ላይ ቀጥሎ ዙቢሜንዲ ወደ 3841 ምናምን ደቂቃዎች የተጫወተ ማለት ነው። ሶስተኛው ሮጀርስ ነው የአስቶን ቪላ፣ አራተኛው ራይስ ነው። ስንት ነው የተጫወቱ? 3732። እንዴት ኤግዞስትድ እንደሚሆኑ በጣም በመጫወታቸው ምክንያት እንዴት ሊደክሙ እንደሚችሉ መረዳት ትችላላቸው። ከፕሪሚየር ሊጉ በጣም በሁሉም ኮምፒቲሽኖች ብዙ የተጫወቱ ተብሎ ከቶፕ 4 ከሚባሉት ተጫዋቾች ውስጥ ሁለቱ የአርሰናል ተጫዋቾች ናቸው። ደግሞ ቦታቸው ደግሞ የበለጠ ወርክሎድ የሚበዛበት ቦታ የነበረው ቦታ ላይ የሚጫወቱት ናቸው እና ራይስና ዙቢሜንዲን እንደምትመለከቷቸው ብዙ ጊዜ እየተጣመሩ የሚጫወቱ ተጫዋቾች ናቸው። ስለዚህ የበዛባቸውን ደቂቃ መመልከት ትችላላችሁ እና አርቴታ ብዙ ጊዜ እነዚህን ተጫዋቾች ሮቴት አላደረገም ይባላል። ዙቢሜንዲ የመጀመሪያው ሲዝኑ ነው ይሄ በፕሪሚየር ሊግም እና በጣም እንዴት ነው ወደ 79 ምናምን % አካባቢ ተጫውቷል፣ ብዙ ደቂቃ ማለት ነው አስቡት። ስለዚህ ይህ የአቋም መውረድ ሊያመጣ ይችላል። በሚፈለገው ደረጃ ፐርፎርም እንዳያደርግም ሊያደርግ ይችላል። እንደውም ከበርንመዝ ጋር ያለፈውን ጨዋታ የተሸነፉበት ላይ የፓሲንግ አኪሬሲ 76% ሆኖ ነበር። 76% ማለት ለዙቢሜንዲ በሲዝኑ የመጥፎ የሚባለው ሁለተኛው ነው እና እንዴት ጨዋታ በተደጋገመ ቁጥር ሮቴት ባልተደረጉ ቁጥር የተጫዋቾች ፐርፎርማንስ ድሮፕ እንደሚያደርግ አሁን ስለ ዴክላን ራይስ ስትመለከቱት ፋቲግ እንዳለበት ግን መመልከት የምንችለው ነገር ነው። ፐርፎርማንሱ ጥሩም ሊሆን ይችላል፣ ነገር ግን የድካም ስሜት እንዳለበት እንደውም አርቴታም ይህንን ነገር ገልጿል እና ሮቴት መደረግ እንደሚፈልግ። ታዲያ ሮቴት ደግሞ ማን ይደረግ ካላችሁ ተጫዋቾች አሉት። ለምሳሌ ከዊጋን አትሌቲክ ጋር የነበራቸውን ጨዋታ የምታስታውሱ ከሆነ ብዙ ኤክስፐሪመንት የተደረገበት፣ ሳካን እንደ ነምበር 10 የተጠቀመበት፣ ኖርጋርድን ያስጀመረበት ጨዋታ ነበር እና ከዛ በኋላ ስትመለከቱት ኖርጋርድ እንደው ደቂቃ ያስፈልጓል ይሄ ልጅ የሚባልበት ታይም ላይ ተደርሶ ነበር አይደለ? ይሄ ልጅ ለምድሮ የማይጠቀመው እየተባለ እና ከዛ በኋላ እንደውም ሊጠቀመው ሁሉ ይመስል ነበር፣ ግን አልተጠቀመውም። በሚገርም ሁኔታ የተጫወተው አጠቃላይ አርሰናል ከተጫወታቸው ጨዋታዎች 20% ነው። ማለትም ደግሞ ለፕሪሚየር ሊግ ደግሞ ከወሰዳችሁት ይሄ ኦል ኮምፒቲሽን ነው። በፕሪሚየር ሊግ ደግሞ 2% ብቻ ነው መጫወት የቻለው። ስለዚህ ጭራሹኑ እንዳልተጠቀመው ነው የምትመለከቱት። ሮቴሽን ማለት ይሄኛው ነው። ለምንድን ነው የማይጠቀመው ስትሉ አርቴታ አሁን ሌላ የእሱንም ማብራሪያ የምንፈልግ አይመስለኝም። ምክንያቱም እሱን ለመተካት እንደማይተማመንበት የሚያሳይ ይመስለኛል በነ ዙቢሜንዲ እንዲቀጥል የሚያደርገው እና ታዲያ ይሄ ሪክሩትመንት ውስጥ ላይ ጥያቄ ያስነሳም አርሰናል ማምነውን ተጫዋች ነው ወይ ወደዚህ ክለብ ያመጣው የሚለው ጥያቄ ያስነሳል። አንዳንድ ተጫዋቾች ደግሞ ተጫዋቹን ትፈልጉትና ግን አሁን አርቴታ እያሰበው ላለው ግን አንዳንድ አትሪቢዩቶች ላይ ኖሩት ይችላሉ። የሆነ ካራክተሪስቲኩ
አሁን አርቴታ እየፈለገው ለሆነው ነገር በጣም ሬዲ ሜድ በጣም ላይሆን ይችላል። ታዲያ እንዲህ ሲሆን ደግሞ የአሰልጣኙ ኃላፊነት ይሆናል። እሱ ውስጥ የሆነ ነገር ኢንስቲል እንዲያደርግ እንዲያድግ እንዲዳብር ማድረግ ደግሞ የአሰልጣኙ ነው እና በዚህ ደረጃ አንድን ተጫዋች አለመጠቀምና ሪጅድ መሆን በቤስት ኢለቨኑ በጣም መተማመን ችግር የፈጠረ ነገር ነው እና ሳካም ላይ ይህ ነገር ከጨዋታ ብዛት የመጣ እንደሆነ ጉዳቱ ያቋም መውረዱ ኢቨን ቲምበር ላይ ካላፊዮሪም ላይ ጭምር ማለት ነው እና ሮቴት ብዙ ያለማድረግ ጉዳይ አንድም ቡድን በፐርፎርማንስም በተለይ ደግሞ ሲዝኑ ዲሳይሲቭ የሚሆንበት ሰዓት ወሳኝ የሚሆንበት ሰዓት ይሄ ሰከንድ ሃፍ ኦፍ ሲዝን ይላሉ አይደለ? በተለይ ከጃንዋሪ በኋላ አሁን ማንቸስተር ሲቲ በለጠ ወደ ኤፕሪል ምናምን በደንብ ኢነርጀቲክ ሆኖ የሚወጡበት ታይም ነው። የጋርዲዮላ ምርጡ ሲዝን ነው። ለምንድን ነው የሚባለው? ሮቴት ስለሚያደርጋቸው ነው ተጫዋቾቹን። አትሰም ፖይንት በፕሪሚየር ሊጉ የምታስታውሱ ከሆነ ራይንደርስን ይጠቀማቸዋል። ሸርኪኮ ቤንች የነበረበት ጊዜ ነበረ። ነገር ግን እንደየሁኔታው ፊልፎድንን አሁን ካየነው ራሱ በጣም እየቆየን ነው አይደል? እነ ኦማር ማርሙሽንም እንደፈለገ ሮቴት ለማድረግ እንዲመቸው ይሄ ኒኮ ጎንዛሌዝ የሚባለውን ተጫዋች ከኋላ ነቫርዲዮል ሳይጎዱ በፊት ሌሎቹንም ተጫዋቾች አኬንም በመጠቀም ሁሉ ይታወቅ ነበር። ግን እንደየአስፈላጊነቱ ደግሞ ሮቴት ያደርጋልና የጋርዲዮላ ዋነኛው ጥንካሬው ሮቴት ማድረጉ ይበለጠ መጨረሻው ሰዓት ላይ ፕሪሚየር ሊጉ ማለቂያው ሰዓት ላይ በተሻለ ጥራት ቲሙ ተገኝቶ አዲስ የሆኑ እግሮች ከጉዳት የራቁ ቡድኑን ሊያገለግሉ የሚችሉ ተጫዋቾችን ጠብቆ ማቆየት ይችላል፣ ፕሪዘርቭ ማድረግ ይችላል ከጉዳት ማለት ነው እና ዋናው ልዩነታቸው ይሄኛው ይመስለኛል። ጋርዲዮላ የበለጠ አንዳንዴ እንደው ያበዛውና ደግሞ በጣም ሮቴሽንም ከሚባለው በላይ ብዙ ተጫዋች ሊቀይር ይችላል። ሙሉ ስኳድ መንቀል በሚመስል ደረጃም ሮቴት ሊያደርግ ይችላል። እንደውም ከባየር ሌቨርኩሰን ጋር ነው ይመስለኛል ቻምፒየንስ ሊግ ላይ 10 ተጫዋች ሮቴት አድርጎ ነበር እና 2-0 ይሸነፋሉ። ከጨዋታው በኋላ 10 ተጫዋች መቀየሬ የኔ ጥፋት ነው፣ ኃላፊነቱን ወስዳለሁ፣ ግን አሁንም ቢሆን የቻምፒየንስ ሊግ ቦታችን ጥሩ ነው የሚል አስተያየት ሰጥቶ ነበር። ይህ ሲጋነን ነው። ሮቴሽንን ሊሚት ያስፈልገዋል። ግን እንደ ፔፕ ጋርዲዮላ 10 ተጫዋች በአንድ መቀየር ደረጃ ብቻ ሳይሆን የተወሰኑትን ግን ሬስት ማድረግ ያለባቸውን ተጫዋቾች መቀየር የግዴታ የሚሆንበት ጊዜ ይመጣል። በተለይ ጌሙን ኮንትሮል የተደረገበት ጨዋታ ከሆነ በተለይ ሊደረግ የሚገባው ነው። ምክንያቱም አርሰናል በተለይ ከነ አትሌቲኮ ጋር የነበራቸው ጨዋታ ከነ ስፐርስ ጋር ከነ በርንሊ ጋር ይሄ መጀመሪያዎቹ ጨዋታዎች አካባቢ ሮቴት ማድረግ የሚችልባቸው ቀድሞ ቲሙን ማኔጅ ማድረግ የሚችልበት ሂደት ይኖረው ነበረ። ግን አርሰናል በተለይ በቻምፒየንስ ሊግ ከአትሌቲኮ ጋር በተለይ 4-0 የሊጉ ፌዝ የነበረበት ታይም ላይ 72 ደቂቃ አካባቢ ጠብቋል ሮቴት ለማድረግ ወይም ደግሞ ሰብስቲቲዩሽን እንዲኖረው ለማድረግ ቅያሬ እንዲኖረው ለማድረግ ጨዋታው ላይ እና አርቴታ ይበለጠ ቤስት ኢለቨኑን መተማመን ላይ ብቻ እና ተቀያሪ ተጫዋቾቹን ያለማመን ጉዳይ ይታይበታል። አርቴታ ምንድነው ተጫዋችን ካመነ አይላቀቅም በሚል ብቻ አይደለም። አርቴታ ካላሳመነው የሆነ ተጫዋች ሊያወርዶ ይችላል ወደ ቤንች። እንደውም ካስቶን ቪላ ጋር ኤዜ ትራክ ባክ አላረክም ተመልሰህ ተብሎ ነው አይደል ለተወሰኑ ጨዋታዎች ቤንች እንዲሆን የተደረገው። በዚህ በኩል ችግር አለበት ማለት አይደለም፣ ግን እሱ ለሚያምነው ዓላማ በተለይ ኮንዘርቫቲቭ ከመሆኑ ጋር ተያይዞ እሱ ለሚፈልገው ነገር ግን የሚያምናቸው የተወሰኑ ተጫዋቾች ግን ላይ በጣም ዲፔንድ እንደሚያደርግ እነ ትሮሳርድ ማርቲኔሊን ምናምን ሊቀያየር ይችላል። ግን የማይቀየሩ አሁን የጠቀስኳቸው የፉልባክ ፖዚሽን ላይ የሚጫወቱት ተጫዋቾች በተለይ ሳካ ካልተጎዳም ሳካንም ለመቀየር በጣም ይቸገራል። እነ ዙቢሜንዲ ራይስ በጣም ወርናውት እንዲሆኑ በጣም እንዲደክሙን ያላቸውን ሁሉ አሟጠው እንዲጨርሱ ያደረጋቸው ይመስለኛል እና አሁን ሲዝኑ ሊያልቅ ሲል ቲምበርም አሁን ከማንቸስተር ሲቲ ጨዋታ ጋር ያልነበረበት ምክንያት ጉዳት ነው እና ማኔጅ ያለማድረግ ነገር ችግሩን የበለጠ እንዳባባሰው መመልከት የምንችል ይመስለኛል። ሌላኛው ሮቴሽን ሜዳ ላይ የሚደረገው ነው። ይህ በተደጋጋሚ ያነሳሁት አርሰናል ፍሉይዲቲ አለው፣ ግን እንዴት ነው ማንቸስተር ሲቲ በተለይ ከአርሰናል ጋር ያሳየንን ፍሉይዲቲ
በጣም አስገራሚ ስለነበር ነው። የኦራይሊ ሮድሪ፣ በርናንዶ ሲልቫን ፍሉዲቲ ስትመለከቱት ሜዳ ላይ ደግሞ ያለው ሮቴሽን ምን ያክል አስገራሚ እንደሆነ የነ ፔፕ ጋርዲዮላ በጣም እንድትገረሙ ያደርጋችኋል። ምክንያቱም አርሰናል የሲቲን 4-2-4 ወይም ደግሞ 4-2-4ቱን እንትን ለማሸነፍ ሲሞክሩ ነበራል ወደኋላ ድሮፕ እያደረጉ ግን ማንቸስተር ሲቲ የተጠቀመውን ያህል አርሰናል ተጠቅሟል ለማለት ግን ያስቸግራል። ይሄዳሉ ግን እንዴት ነው ልውውጡ ዳይናሚዝሙ ምናምን ግን ልክ ማንቸስተር ሲቲ በነበረው ልክ አይደለም እና እዛ ጨዋታ ላይ ብቻ ደግሞ የቀረ ነገር አይደለም ይሄ ለአርሰናል በተለይ ካራቦ ካፕ ፋይናሉ 4-2-4 ሆኖ አርሰናል ጭራሽ የቢልድ አፕ አውትሌቱ እንዴት እንደተዘጋበት መመልከት ትችላላችሁ እና ያንን ነገር ለመቀልበስ ወደኋላ ድሮፕ ዲፕ እያደረጉ የሚመጡ ተጫዋቾችን ምናምን መጠቀም ላይ ሙቭ ማድረግ ላይ ትንሽ ግትርነት እንዳለባቸው ልትመለከቱ ትችላላችሁ። የአሰልጣኙም ሊሆን ይችላል። በተለይ አርሰናል ቢልድ አፑ በጣም ከበርንማውዝም ጋር ተመልክታችሁታል አይደል? እንዴት ሼኪ እንደሆነ በጣም የሚያሳቅቅ አንድ ቡድን በዚህ ደረጃ ከሆነ ቢልድ የሚያደርገው ብላችሁ የሆነ ጥያቄ ምልክት እንዲኖራችሁ ሊያደርግ የሚችል አይነት አጫወት ነበር ሲጫወቱ የነበረው እና ሙቭመንቱ የሆነን ነገር ሶሉሽን ለመፍጠር ይሄንን ብዙ ጊዜ ስላልኩት መድገም አያስፈልገኝም እና እሱን ሶሉሽን ለማግኘት ተጫዋቾቹ ኢምፕሮቫይዝ ማድረግ ያለባቸው አንዳንድ ነገር እንኳን ቢኖር ለማድረግ የሚሄዱበት ርቀት አልታየኝም። በጣም ግትርነት የበዛውን ነገር እየተመለከት እንገኛለን ከአርቴታ እና በተለይ ግን ከዚህኛው ይልቅ ስኳድ ሮቴሽኑ ላይ ተጫዋች የማለዋወጡ ጉዳይ ላይ የበለጠ ኮንዘርቫቲቭ የሆነ ይመስለኛል አርቴታ። እንግዲህ ቀጣዮቹን ጨዋታዎች በጉጉት እንጠብቃለን። ዛሬ ማንቸስተር ሲቲም አለው። ነገር ግን በደንብ ሮቴት የተደረገ ቡድን መጨረሻው ላይ ይበለጠ ውጤታማ ሊሆን እንደሚችል በዚህ ሲዝን ብቻ ሳይሆን ባለፉትም ሲዝኖች ፔፕ ጋርዲዮላ ያሳየ ትልቅ አሰልጣኝ ነው። አርቴታም አሁን በደንብ ያንን ነገር መተግበር መቻል አለበት። አሁን እንኳን ሲዝኑ እያለቀ ስለሆነ ብዙ እንደዚህ የምትሉት ነገር የለም፣ ግን ለቀጣዮቹ ዓመታት ግን ይበለጠ እዚህ ነገር ላይ ትኩረት ያደርጋሉ ብዬ አስባለሁ። ይህ የኔ ምልከታ ነው። እናንተ ደግሞ የታሰባችሁትን ኮመንት ላይ አስቀምጡልኝ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ደግሞ አትርሱ። ቴንኪው